ወይኔ በጣም ይቅርታ አላየሁክም ነበር። እኔም እንደዛው። እንግዲህ ባለማየት እኩሉንም ማለት ነው። አልተጎዳክም አይደል? የአይን አምላክ ጠብቆኝ ነው እንጂ እንዳንቺ አራራጥማ ባጭሩ ተቀጭቼ ነበር። ወይኔ ጉዴ ፈላ። ምን ሆንሽ? ምንድነው? ከማን እየተደበቅሽ ነው? ከፍቅረኛዬ። ከፍቅረኛዬ? ሰው ከፍቅር እንዴት ይደበቃል? ያው በፍቅር መሃል ጸብ አይጠፋም አይደል? ታዲያ ጸብ በመነጋገር እንጂ በመደባበቅ ይፈታል? ከዘኛ አይለቀኝ። ምን አርገሽ ነው? ዋሽቸው። ምን ብለሽ? ኮንሰርት ስጨፍር አድሬ የት ነው ያደርሽው ሲለኝ እናቴ ቤት ነው ብዬ ዋሻሁት። ለምን አላስታረቃችሁም? ሰው መስሎ ነው እንዴ? የሆነ ሰይጣንማ አለበት። ለሱም ቢሆን መፍትሄ አለው። ታዩ እንዳትለኝ ብቻ። አለበት ያልሽኝ ሰይጣን አንቺ ነሽ እንዴ? ምንድነው ታዲያ መፍትሄው? ንስሐ። ንስሐ? አዎ፣ እውነትን በመናገር ውሸትን ማሸነፍ ንስሐ ይባላል። በመንጻት ከመደበቅ መዳን ይቻላል። ለንስሐ ይታረቀኛል? አዎ፣ ንስሐ አይደለም ከተቀየመ ልብ ከሙት ራሱ ያስነሳል። አስታርቁኝ።